አደራሽን ድንግል ማርያም እኔም ከደጅሽ ቆሜ አንደበቴ ተፈቶ እንድመሰክር አድርጊኝ ብያት ነበረ። አጋጣሚ ስነ ስዕሏን ሰው ነው የሰጠኝ። ፍጹም የማላቀው ሰው ስዕል ሰዓሊ ነኝ፣ ስትሪንግ አርቲስት ባለሙያ ነኝ። ማላቀው ሰው ይመጣና የት ሄደህ ነበር ስለው ገዳም ገድሜ ነበር ይለኛል። የት ነበርክ ስለው ስውሯ ማርያም ነበርኩኝ ይለኛል። እንግዲያውስ በረከት ስጠኝ እለዋለሁ። ትንሿን ስነ ስዕል ነው የሰጠኝ። ስለ ስፍራው አላቅም ነበር። ከዛ በኋላ ነው ወዲያውኑ በጥቅምት 3 ከአንድ ወር በኋላ መልሼ ወደዚህ መጣሁኝ ማለት ነው። ጳጉሜ ላይ ነው እሱ የሰጠኝ። እኔ ጥቅምት ላይ ነው የመጣሁት። የሚገርማችሁ ደጇን ረግጬ እንዳልኳችሁ እንዲህ ምስክርነት ሲሰጡ እያለቀስኩኝ አደራሽን ማርያም እንዳልኳት በ3 ወደ ኳታር ሀገር ስራዎችን የማሳይበት እድል ተፈጥሮ መምጣት አለብሽ የሚል ቴክስት ደረሰኝ። በ3 ቀናት ውስጥ በ3 መጥቼ በ6 ማለት ነው። ህዳር ላይ ምንም ነገር ሳይኖረኝ ጓዳዬ ውስጥ ምንም ነገር ሳይኖር በተአምሯ ሰዎችን አስተካክላልኝ በሰው ሀገር ላይ ገዘፍኩ። በቃ ሞላ። ስራዎቼ በአለም ታዩ። ኳታር ኢንተርናሽናል አርት ፌስቲቫል ላይ ለመጀመሪያ ጊዜ ስራዎችን ይዤ ቀረብኩኝ። በጣም ደስ ይል ነበር። በለተ ቀኗ ነበር እና ምንም በማላቀው ሀገር ላይ ደግሞ እጅግ በጣም የሚደንቀኝ ነገር በለተ ቀኗ ስለነበረ ጽዋ ተጠርቼ በ16 ማለት እዛ ያከበርኩበት ቀን ነው። በ16 ማለት መድረክ ላይ ወጥቼ ዋንጫ የተሰጠኝ ቀን ነው እና በጣም የሚደንቀኝ ከተመለስኩኝ በኋላ ደግሞ ለመብራት 1 ሳምንት ሲቀረኝ መጥቼ ተመልክቼ ተሳክቶልኝ ራሱ ለመመስከር ቆይ ብዬ ነበርና ድጋሚ ከመጣሁኝ በኋላ አንድ ያጎቴ ልጅ ኩላሊቱ ፌል አደረገ። ከዚህ ይዤው ሄድኩት። ለመብረር 1 ሳምንት ሲቀረኝ ለሁለተኛ ጊዜ መጥቼ ነበር ደጇን ረግጬ። ዛሬ ለ3ኛ ቀኔ ነው። ስነ ስዕሏንና ቅባ ቅዱሷን ወሰድኩለት። የእውነት እላችኋለሁ በለተ ቀኗ በ16 እሱም ንቅለ ተከላውን ውጭ ሀገር ህንድ ሀገር አድርጎ ድኗል። እና እዚህ ስፍራ የእውነት ነው የድነት ስፍራ ነው። የድነት ስፍራ ነውና አመስግኗት፣ አመስግኗት። እመቤቴ ከቤታችሁ ትግባ። ሌላ ምንም አይደለም። በቃ ከቤታችሁ ትግባ። እሷን የተጠለለ ማንም አያፍርም። እኔ በድንግል ማርያም ስሟን ጠርቻ አፍሬ አላቅም። ከልጅነት እስከ እውቀት እስከዚህ ደቂቃና ሰዓት ድረስ ማምላክ አደራሽን ካልኳት አሳፍራኝ አታውቅም፣ አታሳፍራችሁም። አመስግኑልኝ። ለኔ ደረሰች እመቤቴ ማርያም። ለእናንተም ችግራችሁን ቋጠሯችሁን ትፍታ።